ክቡራትና ክቡራቶች ዛሬ እንግዲህ ያው አንዳንድ ነገሮች ለመማማር እንዳስችል አድርገን ነው የቀረብነው። ምክንያት ትልቁ ማለት ነው እና እኔ ማለት ነው ለምሳሌ ማለት ነው እንደ ማረኩስ ነገር አለ አይደለ ያሳለፍኩ ነው በወት መንገድ ማለት ነው። ስለዛ ነገሮች ለማራት ነው። አዎ እስቲ ካሳለፍካቸው ነገሮች አንዳንዱን እስቲ አጋራን። ለምሳሌ አሁን በጣሊያን ጦርነት ጊዜ አድዋ ላይ በጣም ብዙ ጀብዱ እንደሰሩ አንዳንድ ሰዎች አድዋ በጣም አድዋ ሲባል አሁን ስንት ዓመት ነው? አሁን እኔ 70 ዓመት ነው። አድዋ እኮ 130 ምናምን ዓመት አለ። አንተ ጊዜው እንዴት ይሮጣል ማለት ሽሽክ ነው ማረገው። የሚገርም ነው። በጣም ነው ጊዜ የሚሮጠው ጊዜው ይሮጣል። በጣም የሚገርም ያኔ እንትን ነው ኢራብ ተነሳ። አይረኛ ኢራብ መጣ። ጦርነት ላይ ሆነን ስንቅማ ቀብል ሰው የለም። በቃ ጦርነት ላይ ሆነን ሊጥ አለ ዱቄት አለ ሊጥ አለ ጦርነት ላይ ነን። እንዴት ይንጋግር የቱ ጋር ታዲያ እኔ ቢላተኛ አይደለሁ የተቦካው ሊጥ መድፍ ውስጥ እያስገባው ሲተኩስ ሙልሙል እየሆነ ይወድቃል። እዛ ጋር በዚህ ጋር ሊጡን እያስገባው ሲተኩስ ሙልሙል እየሆነ ይወድቃል። ከዛ መጨረሻ ላይ ወሰድኩኝና ማለት ነው እንዳርብ እጄ ሲተኩስ ድፎ እኮ እንደዚህ ሲወራ እኮ ቀልድ መስሎም ሰው እኮ ይኖራል። ሜዳሊያ ይገባው ተወለስ እርሶ ሜዳሊያ ትላለህ እንዴ? ሜዳሊያ ጫካ ላይ ብዙ ቦታ ነው እንጂ እኔ ትግላየው ይገርም ነው። አንደው ታውራ እኮ ያኔ ማለት ነው ጦርነቱ እንጃ እንዴት እንደሆነ ሳስታውሱላ ዝንጊግ ነው የምልህ። በቃ ያነበረ ነገሮች እዛ በሳይቱ እንዳለ በቃ ብዙ ወጥቶ በእኛ ጋራ ወጥቶ በእንትና ጎራዴ ላይ አንገቱ ብሎ እዛ ላይ በጦር እንደገና ባስቶ እንዳለ በቃ ጨቅ አርገን እንዳለ በቃ ብዙ እንዲህ ሬሳ ስነሳ ማጥላ ነው የሚመስል በሬሳው ራሱ ጠቃጠቆሙዝ እንደሚመስል በጣም እኔ ደግሞ እንደ ከጀመርኩት አውቃለሁ ሽሽክ ነው የማደርገው። ይሄ በቆንጮራ እንደዚህ ቀልድ የለም ይቆል ጎራዴ ምናምን በሎ ወስጄ ማለት ነው እጄ እንዳለ አሁን አንዴ ባለፈው እንደዚህ ጉጋላው ነው እኔ በስል እንደዚህ ሽምጥ ውጋለ ሽምጥ ስድብ ነበር ያን በእኛ ሽምጥ ስድብ የሰዳደብን ነው ነገሩን ሞራል ሞቅ አድርጌ ነው የምጀመረው። ዝም ብለህ እኮ አታወራ። ጦርነቱ እኮ ሲጀመር እንደቀልድ እኮ አይደለም ትነጋገራለህ። የሻረግን ለምን ቀና ብለው አያለሁ ትለው ትችላለህ በእንግሊዘኛ ወይ በጣሊያን። የዛን ሰዓት ላይ እንዴት አሉት በእንግሊዘኛ የሻረግን ለምን ገላመጥካት ስለው why 20,000 flower lips look at አልኩት ሲለው ጀመር ነው ተወሱን እዛው ላይ ተጀመረ። እስቲ ከአድዋ ላይ ከሰሩት ጀብድ የእርሱን ጎላም ማረገው ምን የምታወቅበት አንድ ነገር እኔ አድዋ ላይ ብዙ መስዋዕትነት ነው የከፈልኩት። እስቲ ከከፈሉት መስዋዕት እንዴት ነው የከፈሉት? በምንድን ነው የከፈሉት መስዋዕት? መስዋዕትነቱን የከፈልኩት በተለይ ብር እንዴት ነበር? ወደ አድዋ ሲሄዱ የነበሩ ጊዜ በምን ነበር የሄዱት? እንዴት ነበር? ያው ትልቆቹ በፈረስ ነው የሄዱት። እኔ የሰለጠንኩኝ እኔ ራሱ በፈረስ አለኝ። በምን ነበር? በራይድ ያኔ በራይድ ነው ፈረስ አልጠቀምም። እኔ በራይድ ነው ያኔ ራሱ ሄድኩኝ። አፕሊኬሽን ላይ ኦርደር አደረኩኝ ሄድኩኝ። ሎኬሽን ሞልተህ ምናምን? ኦፍ ኮርስ መነሻ ያኔ እንደዛ አልነበረም። እንዴት ነበር? ወደ ኋላ ያኔ እኮ እንዳሁኑ አይፎን ምናምን የለም። ምን ነበር? አልትራት ምናምን ያው ባገኘን ነው ያኔ በዛ ጊዜ አልትራት እኔ እኮ ይኸውልህ ተኝቼ ያለ
ጣሊያን ጦር እንደመጣ እንዴት እንዳወቁ ታውቃለህ? ጣሊያን ጦር ብሎ ልጅ ኢያሱ ጻፈና የኔን ስም ሜንሽን አደረገ። ያኔ ገባኝ። ምን ላይ ነበር ሜንሽን ያደረገው? ኢንስታ ላይ ያኔ ኢንስታ ላይ ነው። ከዛ ልጅ ኢያሱ አፄ ቴዎድሮስ ላይ ሚላሱን አወጣ ብሎ አፄ ምኒልክ ሲል ኃይለ ሥላሴ መጣና ደርግን እንደዚህ ያኔ ነበረ ፋይት መሰለኝ ገለበጡ እና በጣም ነው። ዋው በጣም የሚገርም ታሪክ ነው። እንደ አሁን እኮ እናንተ ፈሳም ትውልድ እኮ ነው። ምንም አታውቅም። እኛ እኮ ታሪክ መርምር ተመራመር። ይሄ ምን ይላል መሰለህ? ማን እንደሳታጭ እንደዚህ እንትን ያስብላል። እና ተዋግታችሁ ከዛ ደግሞ በጣሊያኖች ሬሳ ላይ ቁጭ ብላችሁ በሬ አርዳችሁ ምናምን ጥሬ ስጋ እየበላችሁ ነበርና ይባላል። እና እንዴት ነበር እሱ ነገር? ይሄ ጣሊያን ከገደልን በኋላ ሬሳ ላይ አስቀምጠን የበሬ ጥሬ ስጋ ተቆርጦ የተበላው የሚባለው ታሪክ። ከዛ እነሱ ሰው ምን በላ መስሏቸው ሸሽቶ ሄደ ተባለ። እኔ እሱን አይዳ መጨረሻ ላይ ነው የሰማሁኝ። ታውቃለህ ሙዱ ከተበላ በኋላ ነው። እና የሚገርም እኮ ነው። ከዛ ጥሬ ስጋ ነፋ መጣውና ሬሳ ላይ አድርጌ እየቆረጥኩ ሲበላ ጣሊያኖቹ አይተውኝ እንዲፈሩ ጭራሽ ዳጣና አዋዜ ይዘው አልመጡም። ያኔ ቤት ሲሰሩ በሲሚንቶ ፋንታ አሸዋ በእንቁላል እያቦኩ ነበር። ለዛ ነው ጠንካራው ነው። ግንቦቹ በእንቁላል ነው የተሰሩት። አሁን ራሱ ባለፈው የሆነውን ግድግዳ ጠብሼ በልቼ እንዴት ጣፍጣል መሰለኝ። እስካሁን ጣዕሟል ከሰሩት ቤት ላይ። የኩላሊት ኮብል የሚባለው ከዚህ ነው የሚመጣው። ይሄ ሰው ሲታመም ዳጉስቲክ የሚባለው ያንን ነገር ጦርነት ላይ ከላይ ነው እነሱ የሚመጡት ማለት ነው። ብሎ የጣሊያን ጦር ይመጣል ገና ከላይ ላይ እንደዚህ ይወርዳሉ እነሱ ማለት ነው ከላይ ወደ ታች። እኛ ደግሞ ከታች ወደ ላይ ነው የምንሄደው። ወይ እኛ ላይ ይወጣሉ አይደል ወይ ደግሞ እላያችን ላይ ይወጡብናል ብለን ወሰንን። እኔ ደግሞ ያኔ በጣሊያንኛ የማወሩትን ጣሊያንኛ መናገር ነው እንጂ ማቅተኝ መስማት አልችልም። ጣሊያንኛ መናገር ነው እንጂ ማቅተኝ መስማት አልችልም። ከዛ ይሄ ጣሊያን ላይ አልቤርቲኖ ስፕሬንክ የሚባል ሰውዬ ነበር። ጣሊያናዊ ነው። እሺ ከአንቶኒዮ ኮሌስትሮል ጋር ግንኙነት አለ። ያን እናት ሰብስክራይብ አድርጋችሁ አሁን ሰብስክራይብ